በአማራ ክልል ኮምቦልቻ ከተማ በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማዋ ፖሊስ አስታወቀ። ትራምፕ ከኢራን ጋር ያለው ስምምነት መጠናቀቁን አስታወቁ። የፊርማ ስነ ስርዓቱ ለአርብ ተቀጥሯል። የተባበሩት መንግስታትና የተለያዩ አገራት በኢራንና አሜሪካ መካከል የደረሰውን ስምምነት አደነቁ። በዚህ ስምምነት እኛ አጋሮች አይደለንም፣ እኛን አይገዛንም አሉ የእስራኤሉ ሚኒስትር። ዜና በዝርዝር። ትራምፕ ከኢራን ጋር ያለው ስምምነት መጠናቀቁን አስታወቁ። የፊርማ ስነ ስርዓቱም ለአርብ ተቀጥሯል። ፕሬዝዳንት ዶናልድ ትራምፕ ከአሜሪካና ከኢራን የሰላም ስምምነት መደረሱን ይፋ ያደረጉት የፓኪስታኑ ጠቅላይ ሚኒስተር ስምምነቱ በሚመጣው አርብ እንደሚፈረም ከተናገሩ በኋላ ነው። ይህ ማስታወቂያ የወጣው ትራምፕና ኔታንያሁ የስልክ ውይይት ካደረጉ ጥቂት ደቂቃዎች በኋላ ነው። የፓኪስታኑ ጠቅላይ ሚኒስተር ሻህባዝ ሸሪፍ እሁድ ምሽት በሰጡት ይፋዊ መግለጫ በዩናይትድ ስቴትስ እና በኢራን መካከል ሊባኖስንም የሚያካትት የሰላም ስምምነት ላይ መደረሱን አስታውቀዋል። ሸሪፍ በሰጡት መግለጫ ከከባድ ድርድር በኋላ በአሜሪካና በኢራን በእስላማዊ ሪፐብሊክ መካከል የሰላም ስምምነት ላይ መደረሱ ስናበስር በደስታ ነው ብለዋል። ሁለቱም ወገኖች በሊባኖስ ያለውን ጨምሮ በሁለቱ ግንባሮች ላይ ወታደራዊ ኦፕሬሽን በአስቸኳይና በቋሚነት እንዲቆም አውጀዋል። አክለውም ይፋዊ የፊርማ ስነ ስርዓቱን የሚመጣው አርብ ሰኔ 19 እንደ አውሮፓውያን አቆጣጠር በስዊዘርላንድ እንደሚካሄድ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ በጻፉት መልእክት ስምምነቱን አረጋግጠዋል። የተባበሩት መንግስታትና የተለያዩ አገራት በኢራንና አሜሪካ መካከል የደረሰውን ስምምነት አደነቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ ዩናይትድ ስቴትስ እና ኢራን የሰላም ስምምነት ላይ መድረሳቸውን ይፋ በማድረጋቸው ደስተኛ መሆናቸውን ተናገሩ። ቃል አቀባዩም አክለው ይህ ግጭቱ በሰላማዊ መንገድ ለመፍታት ወሳኝ እርምጃ መሆኑን ገልጸዋል። የጃፓን ጠቅላይ ሚኒስትር ሳናኢ ታካቺ በበኩላቸው የሰላም ስምምነቱን ካደነቁ የዓለም መሪዎች መካከል ናቸው። ጠቅላይ ሚኒስትሯ ጃፓን በሆርሙዝ ወሽመጥ ነፃ እና ደህንነቱ የተጠበቀ እንቅስቃሴ በተግባር እንደሚያረጋግጥ በብርቱ ተስፋ ታደርጋለች ካሉ በኋላ በኢራን የኒውክሌርና ሌሎች ጉዳዮች ላይ የመጨረሻ ስምምነት በቅርቡ ይደረሳል ብለው እንደሚጠብቁም ተናግረዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒዮ አልባኔስ ስምምነቱ ቋሚና ዘላቂ ሰላም ያመራል ብለው ተስፋ እንደሚያደርጉ ተናግረዋል። ሙሉ በሙሉ ተግባራዊ ለማድረግ ጊዜ ቢወስድም ይህንን ወሳኝ የንግድ መተላለፊያ መልሶ መክፈት በኢነርጂ ዋጋና ምጣኔ ሀብት ላይ የሚያደርሰው ጫና ይቀላል ብለዋል። የኒውዚላንድ ውጭ ጉዳይ ሚኒስትር ዊንስተን ፒተርስ ወሳኝና ገንቢ ስምምነት እንዲሁም ውጥረትን ለመቀነስ እንዲሁም መረጋጋትን ለዓለም ምጣኔ ሀብት ደህንነት ወሳኝ በሆነው ቀጠና ለማምጣት ቁልፍ እርምጃ ነው ብለዋል። በዚህ ስምምነት እኛ አጋሮች አይደለንም፣ እኛ አይገዛንም አሉ የእስራኤል ሚኒስትር። እሁድ ምሽት በፓኪስታን ይፋ በተደረገው የአሜሪካና የኢራን የስምምነት ማዕቀፍ ላይ እስራኤል ይፋዊ አስተያየት እስካሁን አልሰጠችም። ዛሬ ሰኞ ጠዋት ቀኝ አክራሪ የእስራኤል ብሔራዊ የደህንነት ሚኒስትር ኢታማር ቤን አስተያየት ሰጥተዋል። በአሜሪካና በኢራን መካከል የተደረገው ስምምነት በመተቸት ደህንነታችን በሚያስጠብቅ በዚህ ስምምነት እኛ አጋሮች አይደለንም፣ እናም በየትኛው መንገድ እኛን አይገዛንም ብለዋል። እስራኤል ሂዝቦላን ከመበታተን ያነሰ ነገር መቀበል የለባትም ያሉት ሚኒስትሩ በሊባኖስ ታጣቂ ቡድን ላይ የሚደረገው እርምጃ እንደሚቀጥል ጠይቀዋል። እያንዳንዱ ከእስራኤል ወደ ሊባኖስ የሚጓዝ ድሮን፣ ሰው አልባ በራሪ ወይም ሚሳኤል በዳሂያ ጥቃት ይፈጽማል ሲሉ አክለዋል። ቤን የራሳቸውን መንግስት በተደጋጋሚ የሚተቹ ሲሆን በዩናይትድ ኪንግደም እና በሌሎች ሀገራት በፍልስጤም ማህበረሰብ ላይ ተደጋጋሚ የግጭት ቅስቀሳ በማድረግ ማዕቀብ ተጥሎባቸዋል። በአማራ ክልል ኮምቦልቻ ከተማ በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማዋ ፖሊስ አስታወቀ። 64 ሰዎችን አሳፍሮ ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረ አውቶቡስ በኮምቦልቻ ከተማ ሀረጎ በሚባል ስፍራ
በገጠመው አደጋ ነው ሰው ህይወቱን ያጣው። በአደጋው ህይወታቸውን ከጠፉ መንገደኞች በተጨማሪ ሌሎች ተሳፋሪዎች ላይም ከባድና ቀላል ጉዳት መድረሱን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙህዬ ለቢቢሲ ተናግረዋል። ሰኞ 8 2018 ዓ.ም ከጠዋቱ 12 ሰዓት ላይ የተነሳው የህዝብ ማመላለሻ አውቶቡስ በጉዞ ላይ ሳለ ከ100 ሜትር በላይ ጥልቀት ካለው ጉድጓድ ውስጥ በመግባቱ ነው አሰቃቂ አደጋው የደረሰው። ህይወታቸው ካለፉ 31 ተሳፋሪዎች በተጨማሪ 33 መንገደኞች ከባድና ቀላል የአካል ጉዳት እንደደረሰባቸውና በኮምቦልቻና ደሴ ሪፈራል ሆስፒታል በህክምና ላይ እንደሚገኙ የፖሊስ አዛዥ ተናግረዋል። በአደጋው ከፍተኛ ጉዳት የደረሰባቸው ሰዎች በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለም ኮማንደሩ ገልጸዋል። ለሰዓቱ ያለን ዜና ይሄ ነበር።